ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ቆያችሁ? ይህ የፎረም ሚዲያ የዜና ዳሰሳ ዝግጅታችን ነው። አብራችሁን ቆዩ። የዘመናችን ቴክኖሎጂዎች በፈጣን ኢንተርኔት እየታገዙ የዕለት ተዕለት ሕይወታችንን ከማቅለልና ከማቀላጠፍ ባሻገር ብዙዎችን በማዝናናት ዘውግ በማሳነፍ ወደ ድባቴና ጭንቀት ማጥ ማስገባት ለማህበራዊ ሚዲያና ለጌም ሱሰኝነት አጋልጠው መስጠት ያሉ ተግዳሮቶች ይታዩባቸዋል። አሁን ላይ ለብዙ ትዳሮች በፍቺ መጠናቀቅ፣ ለልጆች ስነ ምግባር ማጣት፣ ለሀገር መናወጥና እርስ በርስ ጦርነት፣ ጥላቻ፣ ሲከፋም የራስን ወይንም የሌሎችን ሕይወት ለመቅጠፍ ምክንያት በመሆን ላይ ይገኛሉ። በዚህ በያዝነው ሳምንት ነበረ የአሜሪካኑ የደህንነት መስሪያ ቤት FBI ይፋ ባደረገው መረጃ ራሱን 764 ወይም 764 በሚል ስያሜ የሚጠራ መገኛውን የበይነመረብ ወይንም ኢንተርኔት በሚጠቀሙ የተለያዩ የማህበራዊ ድረ-ገጾችና የቪዲዮ ጌሞች ሰውሮ በአማካይ ከ9 ዓመት ጀምሮ እስከ 20ዎቹ መጀመሪያ ዕድሜ ያላቸውን ሕፃናትና ወጣቶችን በተለይም ሴት ሕፃናትን አድኖ ወደ ከባባድ ወንጀልና ሞት በመማገድ ላይ ይገኛል ሲሉ የተደመጡት 764 የተቋቋመበት ዓላማው ግልጽ ያልሆነ ቢሆንም FBI ያገኘዋቸው የሚላቸው ፍንጮች ማህበረሰብን ወደ ከፋ ስቃይና እልቂት መውሰድ እነሱ አክሰለሬሽን የሚሉት ሊሆን እንደሚችል ገምተዋል። አሁን ላይ ለ764 እንደ ትዊተር፣ ፌስቡክ፣ ኢንስታግራም፣ ስናፕቻት እና መሰል የማህበራዊ ድረ-ገጾች እነዚህን ሕፃናትና ወጣቶች ለመመልመል ሁነኛ አማራጭ ሆነው እያገለገሉ ሲሆን በተጨማሪም ብዙ ሕፃናትና ወጣቶች የሚወዷቸውና አዘውትረው የሚጫወቷቸው እንደነ ሚኒክራፍትና ሮብሎክስ መሰል የቪዲዮ ኦንላይን ጌሞች ሌላኛው የወንጀል ቡድኑ የአደን መስክ ሆኖ እያገለገለ ይገኛል። የ764 አዳኞች እንደ አንድ የትኛውም የማህበራዊ ሚዲያ ተጠቃሚ ወይንም የቪዲዮ ጌም ተጫዋች መስለው ሕፃናቱን በመቅረብ ቀረቤታቸውን ዕለት መልእክት በመላላክና በማጠናከር የሕፃናቱንና የወጣቶቹን እምነት ለማግኘት ማድረግ ያለባቸውን ነገር ሁሉ ያደርጋሉ። ብዙዎቹ ተጠቂዎች ሴት ሕፃናትና ወጣቶች እንደመሆናቸው አዳኞቹ የወንድ የፍቅር ጓደኛ ሆኖ መቅረብን እንደ ዋነኛ ስልት ሲጠቀሙበት ይታያል። ከበስተጀርባው ያለውን ሰይጣናዊ ዓላማ በቅጡ ያልተረዱት ሕፃናትና ወጣቶቹ የቅርብ የሚሉት ጓደኛ የሌላቸውና ራሳቸውን በሶሻል ሚዲያና ጌሞች ውስጥ የደበቁ እልፍ ሲልም በጭንቀትና ድባቴ ውስጥ ያሉ ስለሚሆኑ በቀላሉ በወጥመዶቻቸው ውስጥ ይወድቃሉ። ታዲያ ይህንን እድል ያገኙት የ764 የወንጀል ቡድን አዳኞች ሕፃናቱ የተለያዩ ወሲብ ቀስቃሽ ፎቶግራፎችን ተነስተው እንዲልኩላቸው ያደርጋሉ። አንዳንዴም የቤተሰብ የሆነን ሚስጥር ወይም ጠቃሚ መረጃን በልጆቹ በኩል ይቀበላሉ። ይህ ሁሉ ሲሆን ሕፃናቱ ያለ ዕድሜያቸው ማየት የሌለባቸውን እንዲያዩ እያደረጉ ነገሩን ቀላልና እነሱም ነገ ቢያደርጉት ችግር እንደሌለው ያሳምኗቸዋል። ጥቃቱም የሚጀምረው እንግዲህ ከዚህ በኋላ ነው። የተላከላቸውን ወሲብ ቀስቃሽ ፎቶግራፎችና ሚስጥራዊ መረጃዎች በመጠቀም ሕፃናቱንና ወጣቶቹን በማስፈራራት ብላክሜል በማድረግ የሚታዘዙትን እንዲፈጽሙ ያስገድዷቸዋል። ካለዚያ ግን እነዚያ የተላኩላቸውን ወሲብ ቀስቃሽ ፎቶግራፎችና ሚስጥራዊ መረጃዎች ለቤተሰብ፣ ለትምህርት ቤት ጓደኞቻቸውና መምህራኖቻቸው ወይንም በማህበራዊ ሚዲያዎቻቸው ላይ እንደሚለቁት ይይዛሉ። በ764 አዳኞች በተደጋጋሚ ሕፃናቱ እንዲተገብሩት ከሚታዘዟቸው ተግባራት መካከል የሚከተሉት ይገኙበታል። አንደኛ፣ ራቁታቸውን ሆነው ወሲብ ቀስቃሽ ፎቶግራፎችን ተነስተው እንዲልኩ ማድረግ። ሁለተኛ፣ ቤት ውስጥ የሚገኝ የቤት እንስሳን እንዲገሉ ማድረግ። ሶስተኛ፣ በትምህርት ቤት ወይንም በአካባቢያቸው የሚገኙ ሰዎችን ንብረት መስረቅ ወይንም ሰዎቹ ላይ ጥቃት ማድረስ። አራተኛ፣ ራሳቸውን በተለያየ ቦታ ስለት ባለው ነገር መውጋትና መቁረጥ። አምስተኛ፣ በትምህርት ቤት ወይንም በአብያተ ክርስቲያናት ጅምላ ግድያ ወይም አደጋ መፈጸም። ስድስተኛውና ከሁሉም የከፋው ደግሞ ራሳቸውን እንዲያጠፉ ያበረታቷቸዋል ወይንም ያስገድዷቸዋል። ለዚህ ይረዳቸው ዘንድ ራስን የማጥፋት ማንዋል አዘጋጅተው የሚልኩም ይሆናል። እንግዲህ
ይህ ሁሉ ሲሆን ልጆቹ እያንዳንዱ የታዘዙትን እንቅስቃሴ በሚፈጽሙበት ቅጽበት በቪዲዮ እየቀረጹ ፎቶግራፍም እያነሱ ትዕዛዙን ለሰጧቸው የ764 አባላት እንደ ማስረጃ ማቅረብ ይኖርባቸዋል። አንዳንዴም ላይቭ ስትሪም እንዲያደርጉ ሊጠየቁ ይችላሉ። ታዲያ 764 እነዚህን ተግባራት የሚፈጽሙትን ሕፃናትና ወጣቶች በሌሎች የማህበሩ አባላት እንደ ጀግና እንዲታዩና እነዚህን ተግባራት መፈጸም የጀግንነት ተምሳሌት ሆኖ በአእምሯቸው እንዲሳል ያደርጋል። ጥቃቱ ከደረሰባቸው ሕፃናት ወላጆች መካከል አንዷ የሆነችው የሷም የልጇን ምስልና ድምጽ ተቀይሮ እንዲተላለፍ አስጠንቅቃ እንዲህ ብላለች። ልጄ ህይወቷን እንድታጠፋ ነው የተጠየቀችው። በጊዜው በጣም ፈርታና ደንግጣም ነበር። ከዚህ ቀደም ወደ ቤታችን በተሳሳተ ጥቆማ ፖሊሶች ልከው ያውቃሉ። ይህን ያደረጉት ልጄ ቤት ውስጥ ያሳደገቻትን ድመት እንድትገድል ጠይቀዋት ፍቃደኛ ስላልሆነችላቸው ነበር። 764 እየተንቀሳቀሰ ያለው በመላው ዓለም ዙሪያ ቢሆንም በተለይም በአሜሪካን የማህበረሰብና የደህንነት ስጋት ሆኗል የሚለው FBI ነገሩን በትኩረትና በቅርበት እንዲከታተልም አስገድዶታል። አሁን ላይ FBI ከ250 በላይ የወንጀል ክስ መዝገቦችን ከፍቶ ከ55 በላይ የደህንነት ሰራተኞቹን በመላው አሜሪካ አሰማርቶ ምርመራና ክትትሉን በማድረግ ላይ ሲገኝ ውጤትም እያስገኘለት ይገኛል። ለማሳያ ያህል በቅርቡ በቁጥጥር ስር የዋለው የ28 ዓመቱ ሄነሪ አየር የ13 ዓመት ሕፃን ልጅ ልቅ የሆነ የወሲብ ቀስቃሽ ፎቶግራፎችና ቪዲዮዎችን እንድትልክለት በማስገደድ ወንጀል ተጠርጥሮ ዘብጥያ ወርዶ ይገኛል። ሌላኛው 764 አባልና ወንጀለኛ የ47 ዓመቱ ሪቻርድ ዴን ሕፃናቱን ለግል የወሲብ ፍላጎቱ በማስገደድ ሲጠቀምባቸው ተይዞ እንደ ሄነሪ በFBI እስር ቤት ተወርውሯል። የ764 መሪ የነበሩ ጥቂት አባላቶች ተይዘው እስከ 30 ዓመት የሚደርስ እስር ተፈርዶባቸው ማረሚያ የወረዱ ቢሆንም ችግሩ በዓለም ዙሪያ እንደ ወረርሽኝ ከመስፋፋቱ አንጻር እንዲህ በቀላሉ ይቆማል ብሎ ማሰብ ሞኝነት ነው ይላሉ ነገሩን በጥልቀት የተረዱት የFBI መርማሪዎች። አሁንም በብዙ ሺዎች የሚቆጠሩ የ764 የወንጀለኛ ማህበር አባላት ኦንላይን በማህበራዊ ሚዲያና በቪዲዮ ጌሞች ውስጥ አድብተው በ10 ሺዎች የሚቆጠሩ ሕፃናትና ወጣቶችን ለአረመኔያዊ ተልዕኮቻቸው በመመልመልና በማሰማራት ላይ ይገኛሉ። ውድ አድማጭ ተመልካቾቻችን ልብ ልትሉት የሚገባው ነገር ቢኖር ልጆች በሚጠቀሙባቸው ተንቀሳቃሽ ስልኮችና ኮምፒውተሮች በተከፈቱ የማህበራዊ ሚዲያና የኦንላይን የቪዲዮ ጌሚንግ ማህበረሰብ መገናኛ አውታሮች ነው። ታዲያ ዛሬ ልጆቻችንን ለማስደሰትና ለማዝናናት ብለን የገዛናቸው የሞባይል ስልኮችና የቪዲዮ ጌም መጫወቻ ኮምፒውተሮች የልጆችን ደም ለመጠጣት የተጠማ አውሬ የመሸገበት የጨለማ ዋሻ እንደሆነ የተረዳነው ስንቶቻችን ነን? ይሄ ማስፈራሪያና ዛቻ አይደለም፣ ፊት ለፊታችን የተጋረጠ እውነታ እንጂ። ወላጆች ልጆቻችሁን የምትወዷቸውና የምታስቡላቸው ከሆነ ሶሻል ሚዲያና ጌሞች ከሚጫወቱ ይልቅ በአካባቢያቸው ካሉ ጓደኞቻቸው ጋር እንዲጫወቱ አበረታቷቸው። እናንተም ምሳሌ ሆናችሁ የሶሻል ሚዲያ አጠቃቀማችሁን ገደብ ያለውና ስርዓት የተበጀለት ማድረግ ይጠበቅባችኋል። ልጆችና ሕፃናት ከሌላው ዓለም ጋር ለመገናኘት ኢንተርኔትና የሶሻል ሚዲያ የሚያስፈልጋቸው ቢሆንም የወላጅ ጥብቅ ክትትልና ቁጥጥር ከጎደለው ልጆች እስከ መጨረሻው ወጥተው የሚጠፉበት መስኮት እንደሆነ ልንረዳ ይገባል። ውድ አድማጭ ተመልካቾቻችን የዛሬውን እዚህ ላይ ያበቃን። እንደዚህ አይነት መረጃዎች እንዲደርሳችሁ ይህን የዩቲዩብ ቻናል ቤተሰብ በመሆን ይቀላቀሉ። በያላችሁበት ሰላማችሁ ብዝት ይበል። ፎረም ሚዲያ መረጃን በፍጥነትና በጥልቀት በጥራትና በታማኝነት የሚያገኙበት ቦታ